አንተ በእውነት የትውልድ አባት ነህ ስል ነው ይሄንን ማደርግልህ ማለት ነው። ዶናልድ ትራምፕ አወጣው ህግ መሰረት ኢሚግራንት ቪዛ አይፈቀድም አግብተው ለሚሄዱ ሰዎች። ሰኞ ዕለት ነው ኢሜል የተደረገላቸው ማለት ነው። ዲሳይድ አድርጎ ወደ ተጸልዮ በንጋታው ሰኞ መች ልትሄጂ ነው ወይስ ቅርቡ እንዳታረጊ መቼስ ቅዳሜ አሁን በሳምንት እንደዚህ ጾም ጸሎቱ ሲያልቅ የዛሬ 3 ወር ሌላ ምስክርነት ታመጣላችሁ። እሺ የእግዚአብሔር ስም የተባረከ ይሁን። አሜን። ስምሽን? መሐሌት ሳሙኤል እባላለሁ። የዚህ ቤተክርስቲያን አባል ነኝ። አዎ። ምንድነው የሆነልሽ? የዛሬ ወር በዚህ ሰዓት ፕሮፌት እየጸለየ ነበር አይደል? ለኒው ቻፕተር መንዝ ኦፍ ኒው ቻፕተር ነው ተብሎ ነበር። አዎ። እና እኔ እግዚአብሔርን በጣም አመኘው ነበር ለአዲስ ምዕራፍ ማለት ነው። ፎቶ ዶክመንት ምናምን ይዛችሁ ነው ብለህ ነበር ተብሎ ነበር። አዎ ብዙ ፎቶ ማመጣው ነበረኝ። ከዛ ግን እግዚአብሔር አንድ ዶክመንት ላይ ብቻ እጅህ እንዲያርፍበት ተናገረኝና እዛ ዶክመንት ላይ እጅህን ጫንክበት። ከዛ ግን ሌላ የእህቴ ልጅ አለች ውጭ ሀገር የምትኖርና ስለሷ መንፈስ ቅዱስ በጣም ሲያሳስበኝ ምንም እንደሆነ አላውቅም፣ ግን በቃ በልቤ ይዣታለሁ የሷን ፎቶ። እግዚአብሔር ለሷ አዲስ ምዕራፍን ያድርግ ብዬ ጸለይኩ ማለት ነው። እሁድ እንደዛ ጸልያክ ሰኞ እህቴ ቴክስት አደረገችልኝ። እንደዛ ያመንሽላት? አዎ ለእህቴ ልጅ ማለት ነው። እሺ ቴክስት ያደረገችልኝ ቴክስት ምንድነው? የእህቴ ልጅ 10ኛ ክፍል ተማሪ ናት እና ስኮላርሺፕ አገኘች ቦርዲንግ ስኩል ለመማር ማለት ነው። ኦኬ። እና የዛ ደብዳቤ ነበረ የመጣው። የት ነው የነበረችው እሷ? አሜሪካን ሀገር ነው ያለችው። እና እዛ ቦርዲንግ ስኩል ለመማር በጣም ቶፕ ፐርፎርሚንግ መሆን አለብክ ስቴቱ ላይ ካሉ ተማሪዎች ማለት ነው። እና ያንን ኮምፒቲሽን እንደምትወዳደር አውቃለሁ። ልክ ሴፕቴምበር ላይ ነው፣ ግን አሁን ላይ ይሄ ነገር ሀፕን ሊያረግ ይሁን አይሁን አላውቅም ነበረ። እና መንፈስ ቅዱስ በጣም ወደ ውስጥ ሲያመላልሰው የሷን እንትን በቃ ጌታ ሆይ አዲስ ምዕራፍ እየታወጀ ያለው ወር ለአዲስ ምዕራፍ ስለሆነ አዲስ ምዕራፍን አድርግላት ብዬ ጸለይ። እግዚአብሔር ደግሞ አደረገላት ማለት ነው። እና እዚህ ሲነገር ቀላል ይመስለናል አይደል? አሁን ዛሬ የተነገረው ቃል ይሆናል፣ በቃ የሚሆን ቃል ነው። እግዚአብሔር ዝም ብሎ ቃሉን ስለማይልክ ማለት ነው። እና እንደተናገረው እግዚአብሔር ያንን አደረገ። ሌላኛው ሁለተኛው ምስክርነቴ ደግሞ እኔ ከዚህ ሀገር እንደምወጣ ምን ነበር። አንቺ የተጸለየላት ሴት ዶክመንትና ፎቶ አምጡ ነው የተባለው። አንቺ ፎቶዋን አላመጣሽም? አላመጣውም። ፎቶዋን ያመንሽው በልብሽ ነው? በልቤ ይዤዋለሁ አልኩ ማለት ነው ለጌታ። የሷን እና እጅ ስትጭን ዶክመንቱ ላይ የሷ ፎቶ እኔ እጅ ጫንኩት ዶክመንቷ ላይ ነው አስታውሳለሁ። እና ለሷ ምንሽ ነበር? አምኜ ነበር። እና ምንድነው ያልኩት? እግዚአብሔር አዲስን ቻፕተር አድርግላት። አላውቅም አሁን ምን እየተፈጠረ እንደሆነ ማለት ከእቴ ጋር እናወራለን፣ ግን አላውቅም ያለውን ነገር። ከዛ ሰኞ ዕለት ነው ኢሜል የተደረገላቸው ማለት ነው። ዲሳይድ አድርጎ ወደ ተጸልዮ በንጋታው ሰኞ። ለጌታ ክብር አጨብጭቡ እስኪ። ሃሌሉያ። እግዚአብሔርማ የእናንተን ብቻ አይደለም በዚህ ወር የሚሰራው የቤተሰቦቻችሁም ታሪክ ላይ እግዚአብሔር ኒው ቻፕተር ያስጀምራል፣ ኒው ቢግኒንግ ያደርጋል፣ ዲፈረንት ሪዛልት ይመጣል። ሌላኛው ደግሞ እዚህ ስመሰክር ታስታውሳላችሁ ጃንዋሪ 25 ላይ ነበር። የዛሬ 3 ወር ከ10 ቀን ነበር እዚህ የመሰከርኩትና እዚህ ጋር እንደምቆም አውቅ ነበር፣ ግን ዛሬ እንደሚሆን አላውቅም ነበረ። ኢየሱስ ጌታ ነው። አሜን። እና እግዚአብሔር ምን አደረገልኝ? አሁን ዶናልድ ትራምፕ አወጣው ህግ መሰረት ኢሚግራንት ቪዛ አይፈቀድም አግብተው ለሚሄዱ ሰዎች። እና በጣም በፋሚሊም ዙሪያ ዘመዶቼ ምናምን በቃ አይሆንም እያሉ ነው የሚያወሩት የሚናገሩት። ባለቤትሽ የት ነው ያለው? አሜሪካን። ከዛ እግዚአብሔር ሰማይና ምድርን የፈጠረ ህግንም ፈጣሪ እሱ እንደሆነ አውቃለሁ። ከዛ ደግሞ ህግን እንደሚሽር ደግሞ አውቃለሁ። ኢየሱስ ጌታ ነው። ሃሌሉያ። ምድርና ሞላው ያንተ ነህ። ዶናልድ ትራምፕ ይሄንን ህግ ቢያወጣ አንተ ደግሞ ለኔ አዲስን ህግ ማውጣት ትችላለህ ነበር እግዚአብሔርን። ከዛ እግዚአብሔር በሌላ አቅጣጫ በስራ አቅጣጫ ደግሞ እግዚአብሔር በርን ከፈተልኝ። የት? እዛው አሜሪካ። እውነትም የአዲስ ምዕራፍ ወር፣ እውነት የአዲስ ምዕራፍ ወር። እግዚአብሔር አደርግልሃለሁ ካለ ቃሉን እመነው እንጂ መንገድ አትምረጥለት። እግዚአብሔር በዚህ ወር ደግሞ ኒው ሪዛልት ይሆናል፣ ዲፈረንት ሪዛልት ይመጣል ብሏል። ጤናችሁ ላይ፣ ፋይናንሳችሁ ላይ፣ ፕሮሰሳችሁ ላይ፣ የትኛውም ሪፖርት ላይ በጌታ በኢየሱስ አይ ዲክለር ዲፈረንት ሪዛልት። ዋው! እና መች ልትሄጂ ነው? ወይስ ቅርቡ እንዳታረጊ? መቼስ ቅዳሜ። አሁን በሳምንት? አዎ።
አጨብጭቡ። ኢየሱስ ጌታ ነው። ሃሌሉያ። ዋው አፖስትል እንትን እያለ ነበር አይደል? ሚያዝያ 25 ዝም ብላችሁ አይደለም የተገኘናችሁ እግዚአብሔር ስለፈቀደ እንጂ ስለቻልን አይደለምና እኔ ልሄድ ያሰብኩት በ24 ነበር፣ ሚያዝያ 24 ነበር ቲኬት እየተፈለገ የነበረው። ከዛ ሚያዝያ 24 ላይ አልተሳካም። ሜይ 2 ማለት ነው ባለፈው ሳምንት ቅዳሜ ነበርና እየተናገርክ ነበረ ፕሮፌት አፖስትል ተወልደና አፖስትል ፍቃዱ ይመጣሉ ያልክ። እኔ አፖስትል ፍቃዱ ደግሞ ሚስ ማድረግ አልፈልግም ነበርና ጌታ ሆይ ፍቃድ ከሆነ አኖይንቲንግ ሼር ማድረግ ካለብኝ ይሄንን ቲኬት እንትን አድርገው ያልኩ ነበር። ፍቃድ ጸለያ አፖስትል ስሙ ፍቃዱ ሆኖ እንዴት ተተላለፋለች? ሃሌሉያ። ከዛ አልተሳካም። እግዚአብሔር እንድገኝ አደረገ ማለት ነውና ጌታ ይባረክ። ጌታ ክብሩን ይስጥ። አሁን ደግሞ የሚገርምሽ ለ3 ወር እኮ ነው ትንቢት ተቀበለሽ ሄድሽ ባይዘ yes አሜን። ቅድም እንትን ያልክ ነበር ካንገታቸው በላይ እግዚአብሔር የሚቀይራቸው ሰዎች አሉ ያልክ ነበርና ይሄን ሳምንት እኔ ምን ያየው ነበር ስጸልይ በራይ ማለት ነው። ስጸልይላት እኮ አሁን ብያታለሁ። ሰምተሽ? ሰምቻለሁ። እግዚአብሔር ከዚህ በላይ ከቀየራቸው ሰዎች ውስጥ ነሽ ብዬ ነው የጸለይኩላት። ሃሌሉያ። እና የሆነ እጅ መጥቶ ጆሮዬን ሲበሳኛየው ማለት ነው በራይ። ከዛ ምንድነው ያልኩ ነበርና ጌታን ካገኘው ነገራቸዋለሁ። 6 ዓመት ከ4 ወር ነበር ባለፈውና በእስራኤል ሀገር ኢየሱስ ጌታ ነው። ባሪያ ለ6 ዓመት ያገለግልና ከዛ 7ኛው ዓመት ላይ ራሱ ከፈቀደ ነው አይደለ ለማስተሩ አገልጋይ የሚሆነውና ጆሮዬን ሲበሳ ጌታ ምን አለኝ? በቃ ወደሽና ፈቅደሽ የኔ ባሪያ የኔ አገልጋይ ትሆኛለሽ አለኝ ጌታ ማለት ነው። ኢየሱስ ዛሬ ደግሞ እግዚአብሔር ሰው እየመረጠ ነበር። ሃሌሉያ። ጌታ ይባረክ። በጌታ በኢየሱስ ክርስቶስ እግዚአብሔር አሁን በሚወስድሽ መንገድ ኪዳንሽ ይጽና፣ አሜን። መንገድሽ ይጽና፣ አሜን። በኢየሱስ ስም አሜን። ከእግዚአብሔር ቤት መረቅነሽ፣ አሜን። ከኛ ጋር ህብረት አድርገሻልና በእድል አትኖሪም፣ በቅባት ትኖሪያለሽ። ባልተተነበየ መንገድ አትሄጂም። በተነገረ የእግዚአብሔር አሰራር መንገድሽ ቀና። ጌታን ታገለግዪዋለሽ። በዘመንሽ ሙሉ ትሰጭለታለሽ። አንቺ የእግዚአብሔር ባሪያ ነሽ። ፈጽሞ የሰው ባሪያም ደግሞ አትሆኝም። ዘመንሽ ሙሉ በቅባት ተሞላ በኢየሱስ አሜን። you are blessed። ተባረኪ። አለኝ ብላን የቀረኝ ምስክርነት አለ ብላን አሜን። በጣም እግዚአብሔርን ስለ ፕሮፌት በጣም አመሰግነዋለሁ። በጣም ማርፍበት ቸርች ባጣውበት ሰዓት ነው እግዚአብሔር ለኔ መልስ አድርጎ ፕሮፌትን የሰጠኝና በእውነት በቃ ሁሌም የእምነት አባት ነው። ለራሄል እላታለሁ ሁሉ ጊዜ አካባቢያችን ላይ እንደ ግመና የከበበን የእምነት አባት እኮ አለ። ዛሬ አሁን በጣም ስለ ትልልቅ የእግዚአብሔር ሰዎች እናወራለን፣ ግን አጠገባችን ያለውን ሰው ኖቲስ አናረገውም። ቅባት ልንቀበል ልንካፈል የምንችላቸውን ሰዎች አናቃቸውም። ግን ፕሮፌት ያ አንዱ ሰው ነውና እግዚአብሔርን ስላንተ በጣም እጅግ አድርጌ አመሰግናለሁ። አንተ ላይ ስላለው ቅባት እግዚአብሔር ደግሞ ለትውልድ ስጦታ አድርጎ ስለሰጠን አመሰግናለሁ። ገና በዚህ እድሜ ይውላችሁ ምሳሌ ሆነላችሁ። ለትውልድ እናትና አባት ያደርጋችሁ። አሜን። በዘመናችሁ ሙሉ አኖይንቲንግን ሴሌብሬት ማድረግ ባህሪያችሁ ይሁን። አሜን። ዕውቀታችሁ ይሁን። አሜን። በጌታ በኢየሱስ ስም ይሄ ሴሌብሬት ያደርግሽው አኖይንቲንግ አሜን። በሄድሽበት ሙሉ ይከተልሽ፣ ይቅደምሽ። በነገራችን ላይ እኔ ጋቢ ተሰጥቶኝ አያውቅም። አንድ ሰው ግን ጋቢ ሰጥቶኛል። እናቴ የገዛ እናቴ ነች ሰጠችኝ። ባይዘው ግን በዚህ ሰሞን ስለማዘር ሳወራችሁ ነበረ በተለየ ሁኔታ ከዚህ በፊት ያላወራሁትን። እናቴ ያው አማኝ አይደለችም፣ በጌታ አይደለችም። ግን ላንተ ይሄንን ሳስብ እናቴ ከእናቴ ጋር ነበር ይሄድ ነውና ውረሻት። ኢየሱስ ጌታ ነው። አሜን። እውነት አሜን። ውረሻት። ለፕሮፌቱ ልብስ ለመግዛት ጋቢ ለመግዛት እሷ ተነካካች። በጌታ በኢየሱስ ስም እናቴ በእኔ ነው ወደ ጌታ የመጣቸው። አሁን ደግሞ በአንቺ ወደ ጌታ ትመጣለች። በኢየሱስም ጠራዋት። ደግሞ ይኸውልሽ ወደ ጌታ ብቻ አይደለም የምትመጣው፣ አይኖቿ ይከፈታል። አሜን። የሚገርም ማለት ነው። ወይ ልትገዢ ነበር? ቆይ እናትሽ ጋር ልትገዢ ሄደሽ ከዛ በኋላ እሷ ቆንጆ ሆኖ ነው የምመርጥለት አለችኝ ማለት ነው። ኢየሱስ ጌታ ነው። ከዛ አሁን አይኖቿን ይከፍታል ስትል ማለት ነው እናቴ አባቴ በህይወት የለም ቁርባን ምናምን ትወስዳለች በዛኛው ሲስተም ማለት ነውና ሁልጊዜ ልትቆርብ ስትሄድ እግዚአብሔር ሆይ እውነት አይኗን ክፈትላለሁ ማለት ነውና ቤተክርስቲያን ቆማ
ራይት ታያለች ማለት ነው። አሁን ቤተክርስቲያን ቆማ አሁን ማለት ነው። እና መልእክት የምትነግረኝ ደግሞ ይሆናል ማለት ነው። አይታ ወይ በራይ አይታ ወይ በህልም የምትነግረኝ እኔ እኮ እናቴ ታያለች ታይ ነበር። በጌታ ሳትሆን በጌታ ከሆነችም በኋላ ታይ ነበር። ግን ሕፃን እያለ የነገረችኝ ማለት በጣም ትልቅ አልጋ ላይ በቁመት የማይደረስበት አልጋ ላይ በጣም እረፍት ውስጥ ገብተ አየውኝ እና ልደርስበት አልቻልኩም እኔ እና ስለ የትሽ የሰውነት ኪሎ መቀነስ ምናምን እናቴ ነው የነገረችን መልእክት። እንደዚህ በቃ ሰውነትሽን እንደ ልብስ እያወለቅሽ እየቀነስሽ ምናምን ብላ በኢየሱስ ስም የወንጌል ብርሃን ወደ እናትሽ ጠራው። በተከፈተ አይን ትኖር፣ መንገድሽ ደግሞ ይቅና። በዘመንሽ ሙሉ አይብረድሽ፣ መንፈሳዊ ብርድ አያገኝሽ፣ መንፈሳዊ ክፍተት ህይወትሽ ላይ አይምጣ። ኢኮኖሚሽ፣ ፋይናንስሽ፣ ቅባትሽ አይብረደው። በግለት ቀጠይ፣ በግለት ጨርሽ በኢየሱስ ስም። you are blessed። ተባረክ። ተባረካችኋል። ነይ